የአዲስ ዓመትና የሞኞች ቀንን ግንኙነት ታውቃላችሁ? አያችሁ፣ ጥር 1 በምዕራቡ ዓለም አዲስ ዓመት ከመደረጉ በፊት ድሮ ይህ ክብር ለሌላ ቀን ነበር የሚገባ። አዲስ ዓመት ሁሌም ጥር 1 አልተከበረም። የጥር 1 አቆጣጠር በ45 ዓመተ ዓለም በጁልየስ ቄሳር ዘመን ቢጀምርም ለብዙ ዘመናት ግን እንደ አንድ ወጥ የበዓል ቀን አይከበርም ነበር። አዲስ ዓመት ይከበር የነበረው ድቅድቅ ካለው ክረምት ከጠቆረው ሰማይ መሬቱ በበረዶ በተሸፈነ ጊዜ አልነበረም። ፀሐይ ስትወጣ በረዶ ሲቀልጥና መሬት ስተነፍስ አበቦች ሲያብቡ ነበር። ቀዝቃዛው ዘመን በሰላም በመታለፉ የምስጋና ጊዜ። በዓሉ ከጸደይ ዋዜማ መጋቢት 25 ላይ ይጀምር ነበር። ለ8 ቀን ቀጥሎ ሚያዝያ 1 በታላቅ ፌሽታ ይጠናቀቃል። አዲሱ ዓመት እንዳለ ሆኖ ግን የተለያዩ የፈረንሳይ ከተሞች ዓመታቸውን የሚጀምሩበት የተለያየ ቀን ነበራቸው። ይህ ድብልቅልቅ ማለት ያበሳጨው የፈረንሳዩ 9ኛው ንጉሥ ቻርልስ በ1564 ዓመተ ምህረት በአንድ ፊርማ ጥር 1 የዓመቱ የመጀመሪያ ቀንና አዲስ ዓመት እንዲሆን ወሰነ። ምንም የሌለበትና አይደረግበት የነበረው ቀዝቃዛ የጥር ወር የዓመቱ ደማቅ በዓል እንዲከበርበት ሆነ። ደስታ የሞላበት የሚበላና የሚጠጣበት ጊዜ። የለውጡ ዜና ግን ለሁሉም እኩል አልተዳረሰም። ወጣ ብለው የሚኖሩ በተለይ ይህንን ለውጥ ባለማወቃቸው አዲስ ዓመትን በሚያውቁት ሚያዝያ 1 ቀን ማክበራቸውን ቀጠሉ። የጥር 1 አክባሪዎች ደግሞ ስለ አዲሱ ለውጥ ያልሰሙ ሰዎች ላይ ሲያፌዙ ያንን ቀን የሞኞች ቀን አሉት። ዛሬ ኤፕሪል ዘ ፉል እያለን የምንቀላለድበት ቀን መሆኑ ነው። መልካም አዲስ ዓመት ለእናንተና ለእናንተ ለሆነ ሁሉ ይሁን ብያለሁኝ። መልካም ጊዜ።